ሰላም ሰላም ቤተሰቦቻችን በ24 ሰዓት ውስጥ የተከሰቱ ዜናዎችን ይዤላችሁ ቀርቤያለሁ። ቻናሉን ሰብስክራይብ በማድረግ ተከታተሉኝ። በመጀመሪያ መረጃችን ወሳኙ የንግድ መስመር ቀይ ባህርን ይመለከታል። በኢራን የሚደገፉት የየመን ሁቲ ኃይሎች የሳውዲ አረቢያ መርከቦች የባህር እንቅስቃሴ ላይ እገዳ አወጁ። ቡድኑ እገዳውን ያወጀው ሳውዲ አረቢያ በየመን ላይ ኢፍትሐዊ ጨቋኝ ከበባ እየጣለች ነው በሚል ክስ ነው። የቀይ ባህር ዋነኛ መተላለፊያ ባበል አልመንደብ ሰርጥ ለሳውዲ መርከቦች እንደሚዘጋ ሁቲዎች አስታውቀዋል። ይህ ከ2022 ጀምሮ በተመድ ድጋፍ ሲቆይ የነበረው የተኩስ አቁም ስምምነት የሚያዳክም እርምጃ መሆኑ ተጠቁሟል። እገዳው የመጣው በሁቲዎች ቁጥጥር ስር ባለው የሰና አውሮፕላን ማረፊያ ላይ ከተፈጸመ ጥቃት በኋላ ነው። የየመን መንግስት የኢራንን አውሮፕላን እንዳያርፍ ለመከላከል ጥቃቱን ፈጽሜያለሁ ቢልም ሁቲዎች ግን ሳውዲን ተጠያቂ በማድረግ የሚሳኤል ጥቃት ከፍተው አሁን ደግሞ የባህር ላይ እንቅስቃሴ እገዳ አውጀዋል። ባብ አል-መንደብ ሙሉ በሙሉ ከተዘጋ የዓለም የነዳጅ አቅርቦት እስከ 7% ሊቀንስ ይችላል ተብሏል። በቀይ ባህር የሚካሄዱትን የንግድ መጓጓዝ እና የኃይል አቅርቦት በከፍተኛ ሁኔታ ሊያውክ ይችላል። ሳውዲ አረቢያም ይህንን ውሳኔ አሳሳች በሚል ገልጸዋለች። በሌላ መረጃ ደግሞ 17 ኢትዮጵያውያንና የመናውያን ወደ ሳውዲ ጫትን ሊያስገቡ ሲሉ ተይዘዋል። እንዲሁም ደግሞ በሌላ ኦፕሬሽን 3 ኢትዮጵያውያን 17 ኪሎ የሚመዝን ሐሺሽን ሊያስገቡ ሲሉ ተይዘዋል። የሳውዲ አረቢያ ድንበር ጥበቃ ኃይሎች አስፈላጊውን የመጀመሪያ የሕግ ሂደት ካጠናቀቁ በኋላ ተጠርጣሪዎችን ከተያዙት እጾች ጋር ለሚመለከተው አካል አስተላልፈዋል። አሁን ደግሞ የኢራንና የአሜሪካን ዜናዎችን እናወራለን። አሜሪካ ሰኞ ዕለት የፈጸመችው ጥቃት በኢራን ለተገደሉ ወታደሮቼ ክብር ነው ስትል ገልጻለች። ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን ላይ የፈጸመችው ጥቃት በጣም ከባድ እንደነበረ ገልጸው ጥቃቱ የፈጸመው በቅርብ ቀናት ውስጥ 2 በዮርዳኖስ አንዱ ደግሞ በኢራቅ ለተገደሉት 3 የአሜሪካ ወታደሮች ክብር ሲባል መሆኑን ተናግረዋል። ሰኞ ዕለት የአሜሪካ ማዕከላዊ ኮማንድ በፈጸመው ጥቃት በመላው ኢራን ፍንዳታዎች ሲሰሙ የነበረ ሲሆን ይህም የአሜሪካ እርምጃ ለ9ኛ ተከታታይ አዲስ የጥቃት ማዕበል ዘመቻ መቀጠሉን ያሳያል። የዛሬው መረጃዎቻችን ይህን ይመስሉ ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።